ሰላም ሰላም እንዴት ናችሁ? የዩቲዩብ ቤተሰቦቼ በዛሬው ዕለት ደግሞ በገጠራማው አካባቢ ለሚገኙ ሰዎች በእሳት ቃጠሎ ቢያጋጥማቸው ምን አይነት መፍትሄ መውሰድ አለባቸው የሚለውን መፍትሄ ነው ይዤ የመጣሁት። ስለዚህ በሕክምና ቦታዎች በቀላሉ መድረስ ማይችሉ ከሆነ እንዲሁም በሕክምና አካባቢ ቢሆኑም እስከ ሕክምና ቦታዎች እስኪሄዱ ድረስ መጠቀም ያለባቸውን ቀለል ያለ መፍትሄ ነው ይዤላችሁ የመጣሁት። ብዙዎች የሚቸገሩበት ስለሆነ መፍትሄው ደግሞ ቀላልና በጓሯችሁ የምታገኙት መፍትሄ ስለሆነ ይህ መፍትሄ ብትሰሙት ትጠቀሙበታላችሁ። ስለዚህ ቃጠሎ ቢያጋጥም የዚህ ቃጠሎ የሚጠቅመን ምንድነው? ሬት ነው። ሬት ብዙዎቻችን ለፀጉር ማስዋብና የፀጉር ቅርጽ ለማውጣት ነው የምንጠቀምበት። ሬት ግን ለቆዳ በጣም ፈዋሽ የሆነና ቆዳን ወደ ነበረበት የሚመልስ እንዲሁም ደግሞ ራሱ ሬትን ሲቆርጡት ወዲያው ራሱን ሂል የማድረግ ወይም ደግሞ ራሱን የማከም ነገርና ራሱን የመሸፈን ነገር አለው። ስለዚህ ግሮዝ ሆርሞኑ ወይም ደግሞ ለእድገት የሚያገለግለው ሆርሞን በውስጡ ከፍተኛ ስለሆነ ቆዳችን ሲቃጠል ሬቱን ቆርጠን የተቃጠለው ቦታ ላይ ብንለጥፈው ከዛም በኋላ በጨርቅ እንጠቀልለው ወዲያው ከህመሙ ከቃጠሎ ህመማችን ያበርድና ከዛ ተጨማሪ ደግሞ ቆዳችን ቶሎ ወደ ነበረበት እንዲመለስና እንዲድን ያደርግልናል ማለት ነው። ህመሙንም ወዲያው ሙሉ ለሙሉ ያጠፋልና። ስለዚህ ብዙ ጊዜ ቃጠሎ ሲያጋጥም ውሃ ማፍሰስ፣ ሊጥ መቀባት የመሳሰሉት ነገሮች አስፈላጊ አይደሉም። ምክንያቱም የባሰ ውሃ ስንቀባው ህመሙን የማባባስ ነገር ስለሚኖረው እንደ መፍትሄ ባትወስዱት እሱ የተሻለ ነው። ስለዚህ ሬትን ብትጠቀሙበት ወዲያው ህመሙን ያስታግስላችኋል። የቅዝቃዜ ስሜት ስላለውም ወዲያው ትኩሳቱን ወይም ቃጠሎውን ያበርድላችኋል። ከዚህ በተጨማሪ ደግሞ ቆዳውን መልሶ ወደ ነበረበት የመመለስ ኢቭን ጠባሳ እንኳን እንዳይወጣ የማድረግ አቅም ስላለው እሱን ብትጠቀሙበት በጣም ቀላል ነው። ሕክምና ቦታዎች ላይ መሄድ የማይችሉ ወይም ደግሞ የተለያየ ሪሞት ቦታ ላይ የምትገኙ ክፍለ ሀገር ላይ ለሕክምና ጣቢያ ራቅ ያሉ ሰዎች እንደዚህ አይነት ነገሮች ብትጠቀሙ በአካባቢያችሁ ሬት ከሌለ ደግሞ ሬት በጓሯችሁ መትከል አስፈላጊ ነው። ሬት ከዚህ በተጨማሪ ደግሞ ብዙ የጤና ጥቅሞች ስላለው በሌላ ቪዲዮ የምሰራበት ይሆናል። አሁኑ ግን ለቆዳ ወይም ደግሞ ቆዳችን ሲቃጠል የሚያጋጥመን ጊዜ መፍትሄ እንዴት እንደሚያገለግል ነው። ሬት በጣም ለጤና ጠቃሚ የሆነ በሌላ ቪዲዮ የሌላ ጥቅሞችን መነግራችሁ ይሆናል። ለአሁኑ ይሄን የሰራሁላችሁ ቪዲዮን ከወደዳችሁ ላይክ አድርጉ፣ ለሚያስፈልገው ሰው ሼር አድርጉ። ቻናሉን ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁ እንዳረሱ። ሰላም ሁኑልኝ። ባይ ባይ።